ማሸነፍ እንደተለመደው የማይቀር ነው። ለማሸነፍ ነው የምንገባው የምትሉ ሰዎች እና በሱ አሸንፈን ነበር። ዛሬ ደግሞ እስቲ ቦዲ ቢልደሮች ለብቻ ልንወዳደር ነው። ስሜ አቤል ይባላል። ከ4 ኪሎ ጂም ፖይንት ነው የመጣሁት። ፐርሰናል ትሬነር ነኝ። ይሄን ውድድር ያው አሸንፋለሁ ብዬ አስባለሁ። ላሸንፍ ነው የመጣሁት። ያው የሚከብድ ይመስላል ግን እወጣዋለሁ፣ አሸንፋለሁ ብዬ አስባለሁ። 3 2 1 ጎ። በጣም አሪፍ፣ በጣም አሪፍ። አቤላ በጣም አሪፍ፣ ባላንሱ በጣም ጸዴ ነው። ጀግና፣ በጣም አሪፍ። የመጀመሪያውን ዙር በቀላሉ አልፎታል። ወደ ሁለተኛው ዱብ ዱብ ዱብ። እስቲ እረፍት የለም። ኦልራይት ሌትስ ጎ። አቤላ በነገራችን ላይ የመጀመሪያውን ዙር በቀላሉ ጨርሶታል። ሁለተኛውንም ዙር ፊቱ ላይ ምንም አይነት ላብ አይታይም። በጣም አሪፍ፣ በጣም አሪፍ፣ በጣም አሪፍ። በጣም አሪፍ ነው። አቤላ እንዴት እየሄደ ነው? አፖስቶ በጣም አሪፍ። በመጣበት ኢነርጂ ቀጥታ ወደዛ ቢያልፍ አሪፍ ነበራል። ሰውነትህን ማወዛወዝ፣ ሰውነትህን ማወዛወዝ፣ ስዊንግ ማድረግ፣ ሰውነትህን ስዊንግ ማድረግ። እሱ ጋር በቆየ ቁጥር የመውደቅ ዕድልህ ከፍተኛ ነው። ስዊንግ ማድረግ፣ ሰውነትህን አወዛውዘው። ሰውነትህን ስታወዛውዘው እዛ ትደርሳለህ። በጣም አሪፍ። ሄሎ አቤላ በነገራችን ላይ እዚሁ ጋር ይዞ መቆየፍ የመውደቅ ዕድልህን እያሰፋ ነው የሚመጣው። እንዴት ነበር ተመልካቾች ጋር? አንተ እንደ ጦጣ ነው። እንዴት ነበር አቤላ? አይደለ? ሲታይ ቀላል ይመስላል። ልምድ ይፈልጋል። ሲሰራ ከባድ ልምድ ይፈልጋል። በደንብ ልምድ ነው ወይስ መስራት ነው የሚያስፈልገው? ያው እንግዲህ ከኛ ትንሽ ሰውነቷ እሷ ቀነስ ያለች ነች፣ ግን አጣብራ ነው የምትሄደው። ልምድ አላት ማለት ነው። ስለዚህ በደንብ ሰርተዋለች። እኛ ኤቭሪዌር አሁን ከባድ በ30 ሾልደር ፕረስ ባረጋ አይደለም ያ ይሰራማ አይታደግም። እዚህ ጂም ቤት አይታደግም። እዚህ ጂም ቤት አይታደግም። ኤኒዌይስ ለማንኛውም ጂም አቁማለች። ታው ለማንኛውም ምንድነው የግሪፕ ጥንካሬ ይፈልጋል፣ ስትሬንግዝ ይፈልጋል። ግን ቦዲ ማተር ያደርጋል እንዴ? ሰውነት ማተር አያደርግማ። ጥንካሬ ነው የሚፈልገው። ጥንካሬ ይፈልጋል በደንብ። ግን ሰውነት ማተር አያደርግም ነው። በነገራችን ላይ ጋይስ እየመጣችሁ ተወዳደሩ፣ ሞክሩ። እሰራዋለሁ የሚል ይምጣ። እንግዲህ የዛሬ ውድድራችንን ማንም አሸናፊ አላገኘንም። ስጦታችንንም ይዘን ወደ ቤታችን እንመለሳለን። ቀጣይ ለሚመጣ ተወዳዳሪ የገንዘብና የስጦታ ሽልማት የሚያገኝ ይሆናል ማለት ነው። ለመወዳደር የምትፈልጉ ከኮሜንት ሴክሽን ስር ስልካችሁን አስቀምጡልን። ቻናላችንን ደግሞ ሼር፣
ላይክ እና ሰብስክራይብ ማድረግ እንዳትረሱ። ፊታውራሪ ፊትነሶች ነን። እንወዳችኋለን። መልካም ጊዜ ይሁንላችሁ።